ታላቁ የግሪክ ፈላስፋ አርስቶትል 95% የሚሆነው ስኬታችን የሚመነጨው በየቀኑ በመናደርገው ልማድ ነው ይላል። ለመሆኑ ልማድ ምንድነው? ልማድ ሰዎች ቀን በቀን በተደጋጋሚ የሚያደርጉት ድርጊት ወይም ደግሞ ተግባር ማለት ነው። ይህም መጥፎ ልማዶችን ለመፈጸም እጅግ በጣም ቀላል ሲሆን ነገር ግን ኑሯችንን የሚያከብድ ሆኖ እናየዋለን። ጥሩ ልማዶችን ለመፈጸም ደግሞ የሚከብደንና ነገር ግን በተቃራኒው ኑሯችንን የሚያከብደን። ለመሆኑ በየቀኑ ስኬታማ የሆኑ ሰዎችን በምናይበት ጊዜ ከምንም የመነጨ ሳይሆን ቀን በቀን በሚያደርጉት መልካምና ጥሩ ልማድ እንደሆነ የምናውቅ ስንቶቻችን ነን? ስኬታችንም ውድቀታችንም የልማዳችን ውጤት እንደሆነ የምንገነዘብ ስንቶቻችን ነን? ከዛ በፊት ግን ለማታውቁኝ ይህ አዲስ ሐሳብ የተሰኘው የዩቲዩብ ቻናል ነው። እኔ እንድበረታ ቻናሉም ከፍ እንዲልና በጥሩ ስራዎች እንድታዩኝ እናንተንም ደግሞ ፈጽሞ ስለማይጎዳ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ያበረታቱ። የበኩሎውን አስተዋጽኦ በማድረግ አስተማሪና መልካም የሆኑ ነገሮችን ይዤ እንድመጣ በማበረታታት ቪዲዮውን ይጀምሩት። ዛሬ ስለ ስኬት ብዙዎች የስነ ልቦና ባለሙያዎችና የዘርፉ ምሁራን ብዙ ነገር ቢሉም ነገር ግን ብዙዎቻችን ሳናስተውለው አብሮን የሚኖርና ባለመፈጸማችን ደግሞ ከስኬታችን ሊገድበን ሊያስቀረን ስለሚችል ጉዳይ እነግራችኋለሁ። እንግዲህ ስኬት ሲባል ለኔ የሚገባኝ ሀብት ማግኘት ወይም ደግሞ እውቅና ማግኘት፣ በዓለም ላይ ታዋቂ መሆንና ተጽዕኖ ፈጣሪ መሆን አይደለም። የሰው ልጅ እዚህ ምድር ላይ ሲኖር ማድረግ የሚገባውና ማድረግ የማይገባውን ነገር ከሞራሊቲ ጋር በማገናዘብ የሚፈጽመው ዕለት ከዕለት የሚያደርገው አክቲቪቲ የዛ ውጤት ነው ስኬት የሚባለው። እሱ የዕለት ከዕለት አክቲቪቲ ደግሞ ከምንፈጽመው የዕለት ከዕለት ልማድ የሚመነጭ ነው። በመሆኑ በማንኛውም ኑሯችንና በስራ ዘርፋችን ላይ፣ በማህበራዊ ግንኙነታችን ላይ፣ በቤተሰባዊ መዋቅራችን ላይ፣ በሁሉም ነገር ውጤታማ እንድንሆን እነዚህን 5 ልማዶች ብናደርግ ለስኬት የሚያበቁን ናቸው። የመጀመሪያውና አብዛኞቹ የሚስማሙበት ምርጥ ልማድ የሚባለው በጠዋት ቀድመን መነሳት ነው። ይህም ከ11 ሰዓት እስከ 12 ሰዓት ባለው ሊነጋ ሲል ማለት ነው ተነስተን ቀድመን ተነስተን ንቁ ሆነን ራሳችንን የምናዘጋጅበት ታይምና ልምምድ ነው። ሁለተኛው ልማድ በጠዋት ከእንቅልፋችን ከተነሳን በኋላ ሰውነታችንን ሪላክስ ማድረግ፣ ስትሬች ማድረግ፣ ከተሳካልንና ከቻልን ደግሞ ኤክሰርሳይዝ መስራት፣ ስፖርት መስራት፣ ጤናችንን መጠበቅ፣ አእምሯችን ብሩህ ሆኖ እንዲውል የሚያደርግ ልማድ ነው። ሶስተኛው ልማድ ብንፈጽመውና በኑሯችን ውጤታማ የሚያደርገን ደግሞ በቀናችን ውስጥ ስለምንፈጽማቸው ተግባራት 1 2 3 ብለን የቀን ውላችንን አክሽን ፕላን ማውጣት ነው። ዛሬ የምፈጽማቸው ተግባራት ምን ምን ናቸው? መጀመሪያ መፈጸም የሚገባኝ መተግበር የሚገባኝ የትኛውን ነው ብለን በቅደም ተከተል ፕራዮሪቲ አውጥተን በጠዋት ከተነሳን ኤክሰርሳይዝ ከሰራን በኋላ ስለምንፈጽማቸው ጉዳዮች ፕራዮሪቲ አውጥተን 1 2 3 ብለን አስቀምጠን ቀናችንን
መጀመር ነው። አራተኛውና እጅግ በጣም መሰረታዊ የሆነው አሁን ብዙ ሰዎች ተለክፈውበት እንደ ሱስ እየሆነና ስራችንን እያዘናጋ ውሏችንን እያበላሸ የሚገኘው ደግሞ የማህበራዊ ሚዲያ አጠቃቀማችን ነው። በቀን ውስጥ ከቻልንና ከዚህ ልማድ መላቀቅ የምንፈልግ ከሆነ ስራችንን ከመፈጸማችን በፊት የማህበራዊ ሚዲያን ባናይና ስልካችን ላይ ትኩረት ባናደርግ ይመከራል። ይህንን ብዙ ስኬታማ የሆኑ ሰዎች ፈጽመውት በአራተኛ ደረጃነት ያስቀመጡትና በየቀኑ ልማድ ብናደርገው ደግሞ የበለጠ ለስኬት ሊዳርገን የሚችል ተግባር እንደሆነ የመሰከሩለት ስለሆነ ቀናችንን ስንጀምር በተቻለ መጠን ማህበራዊ ሚዲያ ባናይ፣ ከዛ ይልቁንስ የስራ ግንኙነት የምናደርግባቸውን ኢሜይል እና ሌሎች የመልእክት መለዋወጫዎች ካሉን እነሱን ብቻ ቼክ አድርገን ቀናችንን ብንጀምር ስኬታማ የመሆን እድላችን ከፍተኛ ይሆናል። አምስተኛውና የመጨረሻው እጅግ በጣም ምርጡ የሚባለው ልማድ የቀን ውሏችንን መጨረሻ ቤታችን ስንገባ ማየት፣ መፈተሽ፣ ሪቪው ማድረግና ለነገ ተዘጋጅተን መገኘት ነው። ይህም ሲባል ዛሬ ጠዋት ስነሳ ልፈጽማቸው ያቀድኳቸው ወይም ደግሞ ያሰብኳቸውን ተግባራት ፕራዮሪቲ በመስጠት ቅደም ተከተል በማስቀመጥ 1 2 3 ብዬ ካስቀመጥኳቸው ውስጥ ምን ያህሉን ፈጽም ያለው ብለን ማታ ወደ ቤታችን ስንገባ የራሳችንን ኢቫሉዌሽን መስራት፣ ከዛም በኋላ ያልተሳኩ ጉዳዮች ካሉ ለነገ እንዴት መፈጸም እንዳለብኝ መዘጋጀት ነው። ይህን ከተዘጋጀን በኋላ ወደ ምኝታችን ደግሞ በተመሳሳይ ሰዓት ወደ ምኝታ ክፍላችን ወደ ምኝታ ቦታችን ሄደን ብንተኛና ረፍት የምናደርግ ደግሞ እጅግ በጣም ምርጥ ልማድ ይባላል። ለምሳሌ ማታ ላይ 3 ሰዓት ምተኛ ከሆነ እሱን አስጠብቄ 3 ሰዓት መተኛት ለነገ በቂ እንቅልፍ አግኝቼ በቂ ረፍት አግኝቼ እንድነቃና ጠዋት ላይ በንቃት በተነቃቃ መንፈስ ስራዬን ቀኔን እንድጀምር ያደርገኛል ማለት ነው። እነዚህን 5 ልማዶች በአግባቡ ከፈጸምናቸው በእርግጠኝነት ነው የምነግራችሁ በውሏችን በምናደርገው አክቲቪቲ ሁሉ ለስኬት የሚያበቁን ምርጥ የልማድ አይነቶች እንደሆኑ ብዙ የሳይኮሎጂ ምሁራን ያስተማሩት ነው። እጅግ አድርጌ አመሰግናለሁ። ጤና ይስጥልን።